አንዳንድ የኢትዮጵያዊ ባንዳዎችንም አስታወሰኝ። ልክ እንደነሱ ነው የሚሉት ተሻበሀት ቁሉብሁም ይላል በቁርአን ውስጥ ልቦናቸው ተመሳሰለ ይላል። እና ይህ ባንዳ የሀገር ጠል ሀገር ውስጥ የሚሰራ ነገርን በሙሉ መልካምም ቢሆን ምንም ባይሆን በጥላቻ የታወረ ቁርአን ላይ ሌላው ቀርቶ ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አን ላ ተዕዲሉ ይላል። ፍትሃዊ እንዳትሆኑ ከሚያደርጋችሁ ነገር በሰዎች ላይ ያላችሁ ጥላቻ ነው ይላል። ስለዚህ በሰዎች ላይ ያለን ጥላቻ ሳይቀር ፍትሃዊ እንዳንሆን እንዳያደርገን እንድንጠነቀቅ ያስተምረናል። ስለዚህ እንኳን የሀገርህ መንግስት ሆኖ ያን ያህል እንዲህ ነው ብለህ የምታቀርበው ትልቅ ነገር እንኳን አጀንዳ ሳይኖርህ ማለት ነው። አንዳንዱ ዝም ብሎ ባዶ ጥላቻ። ከዛ አጀንዳ ካለህ ደግሞ አጀንዳውን አቀርበህ እንኳን ሌላው ቀርቶ መናገር እንኳን አትችልበትም። አንዳንዱ ምንድነው ችግር ስትለው ምንም አይነግርህም። የእነዚህ ሰዎች ፕሮፓጋንዳና የአንዳንድ ባንዳዎች ፕሮፓጋንዳ በጣም ይመሳሰልብኛል እዚህ ላይ